ለኔ ስራ ቦታ እንደሆንሽ ነግረሽ ግን ደግሞ እሱ ያየው ነገር ትክክል አይደለም። ፎቶ ኳሊን ችግር የለም እንዴ? እሺ ስማኝ፣ አዳምጠኝ አይደል? 8 ሰዓት ተኩል ቀን ስራ ነበርኩኝ። አብርሃም አንተ ጆ እንደዛ ብለህ የምትነግረው አንተ ነህ እንዴ? ያየሁትን ነገር ነው እኮ የነገርኩት። ያው ፎቶም ጭምር ነው፣ በወሬ እኮ አይደለም። ኧረ በኢየሱስ በፎቶ ጭምር ነው ያሳየሁት እንዴ? እኔ 8 ሰዓት ተኩል ስራ ቦታ ነበርኩኝ። ሌላ ሰው ካየህ ምናልባት እኔ አላውቅም። ጆ ምን ሆነሃል? እኔ አንቺን አላውቅሽም እንዴ? ከርቀት ስትመጪ እኮ ነው ማለት ባይነት አይታየኝ እንዴ? እኔ ፎቶ ነው ያሳየሁት፣ እሱ እኮ አላየሽም። እኔ አላየሁሽም እንዴ? ግን ደግሞ እሱ ወደ ቤትሽ ወንድ ጋር ስትገቢ አይቶሻል። እሱ ሰላም 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 ሰላም፣ ውድኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሰላም በላችሁ። ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ አለን፣ እግዚአብሔር ይመስገን። ዛሬም እንግዲህ በተለየ ቪዲዮ ተመልሰን መተናል። እንግዲህ ይሄ ሰሞን ትንሽ ድባቡ ውካታው ምናምን ትንሽ በዝቶ ነበርና ዛሬ በአንድ ቪዲዮ እናረጋጋዋለን ማለት ነው ፋሚሊዎቻችን። እሱም ምንድነው ዛሬ ያበደ የአመቱ ምርጥ ፕራንክ ይዘንላችሁ መተናል። እኔና ጆዬ ሆነን ሄርሚን ፕራንክ ልናደርጋት ነው። አሜዚንግ የሆነ ፕራንክ ነው የምናደርጋት። እንግዲህ ትንሽ ፕራንኩ ያስደነግጣል፣ ያስፈራል። በምን አይነት መንገድ ፕራንክ እንደምናደርጋት ለሄርሚ ይሄ አይገባትም፣ ግን ደግሞ አንዳንድ ጊዜ ደንገጥ እያለን ላይፋችንም ባይዘው የሚጣጣመው እንደዚህ ሲሆን ነውና ልክ ነኝ ጆዬ? አዎ፣ ግን ያው ሄርሚላን እንደዚህ ማድረግ ይከብዳል። ያው የከበደንም ግን ቢሆን ያው ለማዝናናት ቤተሰቦቻችንን እኛ ሄርሚላንም ለማዝናናት ያው እንደዚህ አይነት አንዳንዴ ረገጥ ያለ ፕራንክ ያስፈልጋል ማለት ነው። ስለዚህ ፋሚሊዎቻችን ፕራንኩ ምንድነው? ትናንትና ወደ ቤትሽ ስትገቢ ከወንድ ጋር አይቻታለሁ ነው የሚለው። እንግዲህ እሱ ምንድነው ምስክር ነው ማለት ነው። እና አይቶሻል፣ ፎቶ ይዞብሻል ምናምን ነገር ነው የምንላት። ሄርሜላ ትደነግጣለች፣ ምን ትላለች የሚሉት ነገሮች አብረን ነው የምናየው። ትናንትና ወደ ቤትሽ ስትገቢ ወንድ ይዞሽ ሲገባ በቃ አይተናል። እኔ ጓብዬ ምናምን ነገር ነው የምጠይቃት፣ እሱም እንደዛው። ከዛ አንተም ያየሁትን ትክጃለሽ እንዴ ምናምን ብላ አይነን በጨዋታ ነው ጓ የምትለው። እንዳትስቅ ነገር ያለው ባይዘው ለፕራንክ ምን ሰው አይደለም እንጂ እንዳትስቅ ይምር ያው ለጥል እንጂ ለፕራንክ አንዳንዴ እና ጓ ብለህ ነው የምትሰራው በስነ ስርዓት ማለት ነው። እና ለማንኛውም ፋሚሊዎቻችን ፕራንኩ ይሄን ይመስላል። ሄርሚ ስትመጣ በእንደዚህ አይነት መንገድ ነው የምንቀበላት። በስነ ስርዓት ሁላ ሰላም አለላትም ምናምን እና እስኪ ትደነግጣለች አትደነግጥ የሚሉትን ነገሮች አብረን የምናይ ነው ማለት ነው የሚሆነው። በጣም የተዋጣለት አሪፍ ፕራንክ እንደሚሆን አንጠራጠርም አይደል ጆ? በጣም የሚገርም አይዲያ ነው እና ያው በቃ እሷን እኔ እንጃ ብቻ ግን እየፈራው ነው አብርሃም። ለምን ነው የምትፈራው? ስለ ሄርሜላን እንዲህ ለማድረግ ይከብዳል። ያው ያስደነግጣል። አራው ግን አንተ እንደዛ እየሆነችልህ እንዲህ ማድረግ ይከብዳል። ብቻ እውነት ነው ይመስላት። ያው መጨረሻው ግን ያው እንዳትመታኝ ነኝ። አይ ሄርሚን የምትማታ ምናምን አይነት ሰው አይደለችም። በእርግጥ ግን ደግሞ እሺ ፕራንኩን ደግሞ ስታይ ምን ልትል ትችላለች? ትደነግጣለች ነው ወይንስ ትታን ትሄዳለች ነው የሚሉትን ነገሮች አብረን ነው የምናየው። ሁለታችንም ኮስተር ብለን ነው የምንጠብቃት ማለት ነውና የተዋጣለት አሪፍ ምርጥ ፕራንክ ይሆናል ብለን ተስፋ አለን። እንግዲህ ሰፈሩ ላይ ውሻ አለ፣ የውሻ ድምጽ እየበጠበጠን ነው። ምንም ማድረግ አንችልም። ትንሽ ወደዛም ብንርቅ ያው ድምጽ መበጥበጡ አይቀርምና እዚሁ ብንሆን ይሻላል ብለን ነውና እንግዲህ ቤተሰቦቼ ሄርሚን እንጠብቃታለን ማለት ነው። አይ ቲንክ ከመታጠፊያ በኩል እየመጣች እየታየችኝ ነው። እሷ ትሆናት ነች። ሄርሚ ከርቀትም አትጠፋኝም። ለምን 1000 ኪሎ ሜትር አትርቀኝም። እኔ ሄርሚን አላጣትም፣ የመሬ ነውና ከላይ ከመታጠፊያው እየመጣች ነው። ስለዚህ እንግዲህ ኮስተር ወደ ማለት ነው የሚለው። እሺ ሰላም ስትለን ምናምን ኮስተር ነው የምትለው። አንተም እንደዚህ እሺ። ይኸውልህ ይሄ ፕራንክ አይሳካና ባንተ ነው። ኧረ ችግር የለውም ይሳካ። የምሬ ነው፣ ባንተ ነው፣ ካንተ ጋር ነው የምታለው። ኮስተር ነው። አይ ደህና ነህ? ሰላም ነው። እንዴት ነህ? ደህና ነሽ ጆዬ? ደህና ነህ? ደህና ነሽ? አለሁ እግዚአብሔር ይመስገን። እንዴት ነህ? አትገኝም እንዴ? ምን ሆነህ ነው? ምን ሆነህ ነው? ምን ሆነህ ነው ጆ? አብርሃም ምን ሆናችሁ ነው? አንተስ? በኢየሱስ ምን ሆነህ ነው ጆ? ምን ሆነህ ነው አብርሃም? ሄርሜላ እንዴ ብቻ ይደብራል። እንዴት ታደርጊያለሽ ብዬ አልጠበቅም ነበር ባንቺ። ምን አደረኩኝ? የሰራሽውን ሰርተሽ ምን አደረኩኝ? ምን ሆናችሁ ነው አብርሃም? ተዋል። ምን አጠፋሁኝ? ምን አደረኩኝ? አረፈድኩኝ እንዴ? ይቅርታ፣ በጣም መንገድ እኮ ውድር ነበረ። ይቅር በለኝ። በቃ አርፍጄ ነው ጆ።
ኧረ አይደለም ማርፈድ። እሺ ምንድን ነው እሱ? ምን ለምን ነው የምታስመስለው ነገሮችን? እንዴት? ምን ማለት ነው? አልገባኝም። ለምን እንዳላወቀ ትወኛለሽ? ይቅርታ ስላረፈድኩኝ ነው። እሺ ለምንድን ነው? ምን አድርጌ ነው? እርግጠኛ ነሽ? ምንም አላደረግሽም? ምንም አላጠፋሽም? ምን አደረግኩኝ? ምንም አላጠፋሽም? ምን አጠፋው? ምን አድርጌ ነው? አብራ በጣም ነው ማዘን ሄድ ነው። በጣም ከምልሽ በላይ ማለት ነው። እኔ እንደዚህ አልጠብቅሽም ነበር ታውቂያለሽ። ምንድነው የማትጠብቀው? ምን ሆነሃል? የመራዘኛለሁ። ምን የሚያስደብር ነገር አደረግኩኝ? ሄርሜላ ማስመሰል ትችላለች እንዴ? ምን ሆነሃል? ለምን እንደዛ የምትለኝ? ድሮ እያስመሰልኩ አይደለም። ስለምንም ስላኮረፋችሁት ነገር ማውቀው ነገር የለም እያልኩ ነው። እኔ ስላየሁት ነው። ምን አየክ? ትናንትና ከማን ጋር ነበርሽ? ትናንትና ከማን ጋር ነበርኩ? ትናንትና ከሰዓት አካባቢ ወሰን ሰዓት አካባቢ ነው ጆዬ። ወደ 8 ሰዓት ተኩል ነው ምናምን 8 ሰዓት ተኩል ከቀኑ 8 ሰዓት ተኩል አካባቢ የት ነበርሽ? ሳትዋሺ ነገር ስራ ቦታ ነበርኩኝ። አልወጣሁም። ዛሬ ለምሳም አልወጣሁም። ትናንትና ተደዋውለናል እኮ አይደል እንዴ? እኮ ለኔማ ስራ ቦታ እንደነበርሽ ነው ለኮ ለኔ ነገርሽኝ። ግን አንቺ ተመናገር ያስፈልጋል። ምን ሆነ ነው? እኔ እኮ ትናንትና ከስራ ቦታ ነኝ ብዬ ካልኩ እኮ የትም ልሆን አልችልም አይደል እንዴ? አብርሃም ምን አጠፋሁኝ? ዞራ አናግረኝ። ምን ሆነሃል? ላንተ ዋሽው ነገር አለ? ስራ ቦታ ነኝ ካልኩ ስራ ቦታ ነው ልሆን የምችለው። ለምን ነው የማታምነኝ? ምንድነው የተፈጠረው? ጆም ምን ሆነሃል? ዝም አትበሉኝ። አዎ ስራ ቦታ ነበርኩኝ። ለምሳም አልወጣሁም ትናንትና። የት ሆናለሁ? ምን እያሰባችሁ ነው ያላችሁት? አልገባኝም። አረ ሄርሜላ ያደረግሽው ነገር በጣም ፍቱ ተቀያይሯል እኮ። ምን አደረግኩኝ? ጆ ነግሬው ነው ያደረግሽውን አሳየችው። ነግሬውም ነው ምን አደረግኩኝ? እኔ ስራ ቦታ ነኝ እና 8 ሰዓት ተኩል ወደ ቤትሽ ከማን ጋር እየገባሽ ነበር? ሳትዋሺ ነገር 8 ሰዓት ተኩል ትናንትና። ወይኔ ጉድ ይፈላ። እኔ ከማንም ጋር አልገባሁም አብርሃም። ትናንትና 8 ሰዓት ተኩል አካባቢ ስራ ቦታ እንደነበርኩ ነው የማውቀው። እኔ የሚያትዋሽ ለምን ትዋሽናለሽ? ትናንትና ከሰዓት 8 ሰዓት ተኩል አካባቢ ከሆነ ወንድ ጋር ወደ ቤትሽ እየገባሽ እንደነበረ ሁሉም ነገር ነግሮኛል። ያቀፍ ሄርሜላሽ እኔ መረጃ ጆን ታክ እንደዚህ መረጃ የምትሰጠው ለሱ እንዴት አልሰጠው? ምን ያየሁትን ነው የሰጠሁት። የምር ጆ አንተ እኮ ወዳጅ ነህ አይደል? እንዴት እንደዚህ በዚህ ልክ ትሆናለህ? የሰራሽው ነገር ነው። እንዴት እኔ ወዳጅሽ ነበርኩ አይደል? ለኔ ስራ ቦታ እንደሆንሽ ነግረሽ፣ ግን ደግሞ እሱ ያየው ነገር ትክክል አይደለም። ፎቶ እኮ አለኝ። ችግር የለም ጭራሽ በየሱስ እሺ ሰማኛ አዳምጠኝ አይደል? 8 ሰዓት ተኩል ቀን ስራ ነበርኩኝ አብርሃም። አንተ ጆ እንደዛ ብለህ የምትነግረው አንተ ነህ እንዴ? ያየሁትን ነገር ነው እኮ የነገርኩት። ፎቶም ጭምር ነው፣ በወሬ እኮ አይደለም አይደል? በኢየሱስ በፎቶ ጭምር ነው ያሳየሁት እንዴ? እኔ 8 ሰዓት ተኩል ስራ ቦታ ነበርኩኝ። ሌላ ሰው ካየህ ምናልባት እኔ አላውቅም። ጆ ምን ሆነሃል? እኔ አንቺን አላውቅሽም እንዴ? ከርቀት ስትመጪ እኮ ነው ማለት ባይነት አይታኛል እንዴ? እኔ ፎቶ ነው ያሳየሁት። እሱ እኮ አላየሽም። እኔ አላየሁሽም እንዴ? ግን ደግሞ እሱ ወደ ቤትሽ ከወንድ ጋር ስትገቢ አይቶሻል። እሱ አይኑ ያየውን ነገር አይክድም አይደል? አይኔ ሳይሆን እኔ ስልኬ ላይ ያለ ላሳይሽ ወይ ማሳየት እኮ እችላለሁ። ችግር የለም። ስልክ ሲጀመር እኮ ዘግቷል። ስልክ ባይዘጋ ኖሮ እኮ ታሳያት ነበረ። አብርሃም አንቺ እንደዚህ አይነት ሰው አትመስለኝም ነበር። ጆ ማን እንደዚህ እንዲመክር ያደረገ? ዳኒ ነው ሜሪ ነው ማን ይላከክ? ሄርሚ እኔ ስልኩን ባይዘጋ ኖሮ እያንዳንዱ ፎቶ ያሳይሽ ነበር። ባይነክ አይታላ ፎቶ እንዳለ ፎቶ አሳይቼዋለሁ እኮ ምን አለ ስልኩ ላይ ነው ፎቶ። እንዴ መቼም ኤአይ ነው ወይንም ኤዲት ነው ልትይኝ አትችይም አይደል እንዴ? ይሄ ነገር ጆ ካንተ መምጣት ስልክ ለምን ዘጋ? ስልክ እንዴ ጆ የምታከብረኝ ነበር የሚመስለኝ። እንደዚህ አይነት ሰው አትመስለኝም ነበር። አይደለም ሄርሜላ፣ ይኸውልሽ ስላከበርኩሽም ነው በሱ በኩል የጠየቅኩሽ አይደል? ምን ሰዓት ተኩል አይደል? ቀኑ ሙሉ ስልክን ለምን ዘጋ? በምን እንክፈተው በእናትህ? ስለዘጋ ነው ስልኩ ሄርሜ እንጂ ያሳይሽ ነበር። ነገር የለም አብርሃም። እኔ ስለወደድኩ ስላፈቀርኩ ነው እንደዚህ መጥቶ ያሳየሁት ነገር ነው እኮ። ምን እንዴት ምንም አይፈጥርም። ሲጀምር ልታምነኝ ይገባል። ገባ? ከመሬት ተነስቶ አንድ ወሬ ነገር ሰማህና እንደዚህ መሆን የለብም። ጆ ደግሞ በዚህ ልክ አላስብህም። ወዳጄ ነበርክ የምትመስለኝ። ገባ? እንደዚህ አይነት መጥፎ መረጃ ትነግረዋለህ ብዬ አላስብም። ከዛ ባለፈ ደግሞ አብርሃም ስለምወድና ስለማከብር ስለማፈቅር እንደዚህ ከመሬት ተነስተ ቡግ ብል ተፈጠረ ነገር ተፈጠረ እንድትለኝ አልፈልግም።